وصلاة الرجل يسوي صلاتك في جوف الليل بلدت قماش ليل ثم تلا كزم عنبو تتجافى جنوبهم جربتين تغرقون عن المضاجع كامل كتالي حتى بلغ يعمل اسكاملو يسعنبو اسلام نردو يا ليل صلاة በጣም ከባድ ናት። ሌሊት ተነስቶ አንድ ረካዓም ሆነ 3 ረካዓ የሰገደ ሰው ጀነት ሊያስገቡ ከሚችሉ ነገሮች አንደኛው የሌሊት ሶላት ነው። ስለዚህ ሁላችንም ተጠናክረን የሌሊት ሶላትን መስገድ አለብን። ثم قال ከዛም ቀጠሉ አላ أخبرك عن الأمر برأس الأمر የነገራት ሁሉ ራሱን وعمود ምሰሶው وذروة سنامه ከላይ ያለው የሻኛውን ውበት አልነግርህምን? قلت بلى يا رسول الله አንተ የአላህ መልእክተኛ ወይ ንገሩኝ። قال رأس الأمر የነገራት ሁሉ ራሱ እኮ الإسلام እስልምና ነው። وعموده ምሰሶው الصلاة ሶላት ነው። وذروة سنامه ከላይ ያለው የሻኛው ውበት እኮ الجهاد في سبيل الله በአላህ መንገድ ላይ መታገል ነው። ثم قال كذب قتلوا ألا أخبرك أن نجرمنا بملاك ذلك كله كلا يتكس كلهم ومولهم يتقلل أن نجرمنا قلت بلى يا رسول الله أنت يا الله ملكتني وين قروي فأخذ بلسانه بلاساتهم يازو وقال هالوت كف عليك هذا يجي تدنققات هالوت قلت يا نبي الله أنت يا الله ملكتني وإنا لمؤاخذون أن من يزنفوي بما نتكلم به فمن نقرقروا نقرله أن من يزنفوي فقال هالوت وهلكب الناس سوات دفعلنا في النار ساتلي على وجوههم بفتاتشو لي أو قال على مناخرهم ويبدأ بابتماتشو يدفعلوا إلا عصائر ألسنتهم رواه الترمذي ملاساتشو باتلتشو يولنجي يسولي المملاس يتنسى جهنم لي بفيدو ويبدأ بابتمو سلف الدفع كونوا ملاساتشو نتنكاكي مالك اللبن እንዲሁም ቀብር ላይ በጣም ከባድ ቅጣት አለብን። ረሱል ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በቀብር መካከል ሲያልፉ ሁለት እርጥብ ቅጠል ቆርጠው ሁለት ቀብር ላይ ተከሉባቸው። ሰሃቦችም ለምን ብለው ጠየቋቸው። እነዚህ ቀብር በጣም በከፍተኛ እየተቀጡ ነው፣ ቅጣታቸውን ታበድላቸው እንደው ብዬ ነው። ሰሃቦችም በምንድን ነው የሚቀጡት ብለው ጠየቁ። አንደኛው ሽቱ ደረጎ የማያዳርሰው ነው። ሁለተኛው እንዲሁም በምላስ የተነሳ ነገር የሚያወሳስብ ሰውና ሰውን የሚያማ የሰውን መጥፎ ነገር የሚዘረዝር ነው። ስለዚህ ምላሳችንን ከሁሉ ጥንቃቄ ማድረግ አለብን። እዚህ ሐዲስ ላይ የምንረዳው ነገር ሙዓዝ ብኑ ጀበል ነቢያችንን ሰለላሁ ዐለይሂ ወሰለም ጀነት የሚያስገባኝ ብሎ ሲጠይቃቸው መጀመሪያ ስለ ተውሂድና ስለ ሽርክ ነው። ተውሂድ የያዘ ሰው ጀነት እንደሚገባና ተውሂድ ያልያዘ ሰው ጀሃነም እንደሚገባ፣ ሁለተኛ ላይ ደግሞ ስለ ሶላት፣ ስለ ዘካ፣ ስለ ረመዳን፣ ስለ ሐጅ ነው። ሶስተኛ ላይ ደግሞ ስለ ሰደቃ ወንጀላችን እንደምታብስልንና በላለም እንደምታነሳ ነገሩት። አራተኛ ላይ ስለ ሌሊት ሶላት የሌሊት ሶላት ጀነት ሊያስገቡ ከሚችሉ ነገሮች አንዱ መሆኑን ነገሩት። አምስተኛ ላይ ደግሞ ስለ ምላስ በምላሳችን የተነሳ ጀሃነም ላይ በፊታችን ወይም ደግሞ በአፍጢማችን እንደምንደፋ ነገሩት። ስለዚህ እኛ ምላሳችንን ጥንቃቄ ማድረግ አለብን። አላህ እናንተን ባዳመጣችሁት እኔም በተናገርኩት የምንጠቀም ያድርገን። አላህ ንግግርን ከሚሰሙትና መልካምን ከሚከተሉት ያድርገን። አላህ ሁላችንም ከጀሃነም ጠብቆ በጀነተል ፊርደውስ እያገናኘን እንዲሁም ይሰብስበን። ሐቅን ነገር ተናግሬ ከሆነ ከአላህ ነው፣ ስህተትንም ነገር ተናግሬ ከሆነ ከሸይጣንና ከነፍስዬ ነው። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار والسلام عليكم ورحمة الله وبركاته وصلاة الرجل